በተወዳጁ ሳይት በአያት 49 112 ካሬ 11ኛ ወለል ላይ በ9 ሚሊዮን 500 ሺህ ብር ለባንክም ለካሽም የሚሆን 5 ዓመት የሞላው ዲጂታል ካርታ ያዘ ጽድትና ጥንቅቅ ብሎ የተሰራ። አሁን ወደ ኪችን ገብቼ ኪችኑን የማሳያችሁናል። እንደምታዩት ኪችኑ በጣም ቆንጆ ኪችን ካቢኔት የተገጠመለት ጽድት ብሎ የተሰራ ስታንዳርዱን የጠበቀ ቤት ነው። ይህ ቤት የሚገኘው በተወዳጁ በአያት 49 11ኛ ወለል ላይ 112 ካሬ ሰፋ ያለ በጣም ትልቁ ካሬ ነው። ይህ ቤት የሚገኘው አያት 49 ብያችኋለሁ 11ኛ ወለል ላይ ሲሆን በ9 ሚሊዮን 500 ሺህ ብር ለባንክም ለካሽም መሆን ይችላል። ይህ ቤት እንደምታዩት ሳሎኑ ሰፋ ያለ የሳሎኑ በዚህ በኩል የራሱ ባልከኒ ያለው የጧት ፀሐይ ብርሃን የምታገኙበት ወጣችሁ የምትዝናኑበት ያለው ሲሆን አሁን ወደ ምኝታ ቤቶች ገብቼ እያንዳንዱ ምኝታ ቤቶችን የማሳያችሁ ይሆናል። ማስተር ቤድሮሙን ላሳያችሁ። ማስተር ቤድሩም ጋር ስመጣ ማስተር ቤድሮሙ የራሱ ቁምሳጥን የተገጠመለት ጽድት ያለ ቁምሳጥን ያለው ሲሆን ማስተር ቤድሮሙ ደግሞ የራሱ ሻወር ሽንት ቤት ያለው ሰፋ ያለ ሻወር ሽንት ቤት ያለው ሰራሚኩ እንደምታዩት እስከ ላይ የተሰራ ሙቅ ቀዝቃዛ የተገጠመለት ጽድት ብሎ የተሰራ ቤት ሲሆን አሁን ወደ ባልከኒው የምኝታ ቤቱ ደግሞ የራሱ ባልከኒ ፀሐይ ብርሃን የምታገኙበት እንደዚሁ ባልከኒ ያለው የራሱ። ከዚህ በመቀጠል ወደ ሁለተኛው ምኝታ ቤት ወስዳችኋለሁ። ሁለተኛው ምኝታ ቤት ጋርም ስመጣ እንደምታዩት ሰፋ ያለ ሁለተኛው ምኝታ ቤትም በጣም ቆንጆ ሆኖ ሰፋ ያለ ምኝታ ቤት ያለው ሲሆን ከዚህ በመቀጠል ወደ ሶስተኛው ምኝታ ቤት ወስዳችኋለሁ። ሶስተኛው ምኝታ ቤት ጋርም ስንመጣ እንደምታዩት ቆንጆ ሆኖ የተሰራ ከዚህ በመቀጠል ሻወር ሽንት ቤቱን የማሳያችሁናል። ይሄ የቤተሰብ ሻወር ሽንት ቤት ይህን ይመስላል። ሙቅ ቀዝቃዛ የተገጠመለት ሙሉ ሰራሚክ የተሰራ እስከላይ ዳብልስ የተገጠመለት ጽድት ያለ ቆንጆ ሆኖ የተሰራ ቤት ነው። ይሄ ቤት 11ኛ ወለል ላይ ነው የሚገኘው 112 ካሬ ነው ብያችኋለሁ። ይህን ቤት መግዛት የምትፈልጉ በ0930 22 22 93 ደውሉ ታገኙናላችሁ። በጣም ቅናሽ ነው። 9 ሚሊዮን 500 ሺህ ብር ለባንክም ለካሽም ለካሽ ውስን ድርድር አለው። ለባንክ ግን 9 ሚሊዮን 500 ሺህ ብር መግዛት እንፈልጋለን የምትሉ ስልኬን ባዮ ላይ አስቀምጥላችኋለሁ፣ መደወል ትችላላችሁ። እናመሰግናለን።